ክልሉ የተሰጠውን በጀት የት ነው ያደረሰው? ወራጅጆ ወረዳ ላይ አላባ አካባቢ 350 ሚሊዮን አውጥቶ የጫንጮ ውሃ ተብሎ ፕሮጀክት ተቀርጾ ያ ፕሮጀክት ከተመረቀ በኋላ እስከ ዛሬ ድረስ ለ4 እና ለ5 ዓመታት ምንም አይነት ውሃ አይሰጥም። 350 ሚሊዮን የህዝብ ሀብት ፈሶበት ማለት ነው። ውሃ የሚሰጥ አይደለም፣ አገልግሎት የሚሰጥ አይደለም፣ ጥራት የለውም። ያ የታወቀ ችግር ሆኖ ክቡር ጠቅላይ ሚኒስተር አላባ በመጡበት ጊዜ ይሄ ችግር ተነግሯቸው የፈሰሰው የህዝብ ሀብት ግን ደግሞ ውሃ እንደማይሰጥ የአካባቢው ህዝብ ደግሞ ያለው ከፍተኛ የሆነ የውሃ ችግር በእናቶች ቀርቦ ችግሩን አድሬስ በማድረግ ይሄ መፈታት አለበት በሚል 11 ቀበሌን እንዲያጠጣ እዛው ወረዳ ላይ መሰረት ድንጋይ ተጥሎ ነበር። በ10 ወር ተጠናቆ ለህብረተሰቡ ውሃ መስጠት አለበት ተብሎ መሰረት ድንጋይ ተጥሎ ነበር። በሚያሳዝን ሁኔታ ግን አሁን 3 ዓመቱ ነው። ፌደራል መንግስት ደግሞ በጀቱን ለቋል ለክልል። ባለፈውም ኦዲት እንትን ሲል እድሉን አግኝቼ ማቅረብ ፈልጌ ነበር ግን አልቻልኩም። ፌደራል መንግስት በጀቱን ከሰጠ የህዝብ ሀብት ነውና 10 ወር እንዲጠናቀቅ ተብሎ መሰረት ድንጋይ ተጥሎ በጀት የተለቀቀለት ነገር ከምን ደረሰ ብሎ ምን ያህል ክትትል አድርጓል? 3 ዓመት ሞልቶታል። አሁንም በዝምታ ነው ያለው። ክልሉ የተሰጠውን በጀት የት ነው ያደረሰው? ፌደራል መንግስት ውሃ እንዲጠጣ ይሄ ቀበሌ ውሃ እንዲጠጣ ከሆነ የበጀተው ተከታትሎ ለዚህ ማህበረሰብ ውሃ ደርሷል የሚለውን መከታተል አለበት የሚል ጥያቄ አለኝ። አመሰግናለሁ።